በጣም እኔ ለነዚህ ቢሊዮነሮች ልነግራቸው ፈልጋለሁ። በጣም እንደተጸዳዳችሁብን ግን ወቁ ነው። በጣም ይሄ ሲኢኦ ምናምን የምትለው የፋክን ቫይረስ ካምፓኒ ለሲኢኦ መረጃ ንገርልኝ። እያንዳንድህ የኮቪድ ሳርስቱ ባለቤት መሆነ የሲኢኦ ባለቤት ስምህን ጠርቼ ከማውጣቴ በፊት በኮቪድ ቫይረስ ያላችሁ እዛ ውስጥ ያላችሁ ሰራተኞች የሲኢኦ ውስጥ ዶክተሮች የኮቪድ ሳርስቱ ባለቤቶች ናቸው። እናንተ ቫይረስ ሆናችሁ ሰይጣን ሆናችሁ ሰይጣን መፈለጋችሁ ያስቃል። ለምንድን ነው ግን ኤአይ ላይ ቫይረሳችሁን ያልሰጣችሁት? ሲኢኦ ለምን የሲኢኦ ማናጀር ተገደለ? አሜሪካን ላይ ለምን ገደላችሁት? መንገድ ላይ ምክንያቱም የሲኢኦ የቫይረስ ባለቤት ስለነበረ። ከፈለኩ ኢንቨስቲጌሽን አንድ በአንድ እመጣለሁ ለሲኢኦ ባለቤቶች ሉሲፈሮች። እናንተ ደግሞ ኤአይ ገነባችሁ አልገነባችሁ ጥንብ መንግስታት ኢሉሚናቲ እኮ ናችሁ። እናንተ የምትፈልጉት ልጆቻችንን ኢሉሚኔት ማድረግ ነው። እዛው አይስላንድ ላይ ህፃናት ብሎንድ ኪድ ብሎንድ ብላክ ኪድ እየመረጣችሁ ገና ጦታቸው ያላደጉ ህፃናት በድታችሁ አይስላንድ ውስጥ ቆራርጣችሁ ደማቸውን ለምትጠጡት ሲኢኦዎች እናንተ ኤአይ ገነባችሁ ሲአይ ገነባችሁ የምታመጡት ለውጥ የለም። አሜሪካንን ግን ታጠፋታላችሁ። ለዚህ ፕሮግራም ነው የሰራችሁት። ይሄን ወቁት። መንግስታቶችን ለማውረድ ፖለቲካችሁን ለማሳተፍ የእንግሊዝን እንዴት እንዳናወጣችሁት ኤለን ማስክ the simplest example ነው። በኤአይ የፕራይም ሚኒስተሩን እንዴት አድርገ በፓንቱ በቂጡ እንዳወጣ የጣሊያን ሴቷን ፕራይም ሚኒስተር እንዴት አድርገ እንዳዋረድካት ይህ ማለት ኤግዛምፕል ነው ለኤአይ። ሀገራቶችን ለማናጋት ፖለቲካዎች ለማናጋት ጦርነት ለመፍጠር ጦርነቱን ሁሉ በስታርሊንክ ለመቆጣጠር ዓለማትን ሁሉ ለማጥፋት እናንተ ብቻ ራሳችሁ ብቻ ልትኖሩ ዘራችሁን ከሳውዝ አፍሪካ ሳይቀር ትለቃቅማላችሁ። የአፍሪካን አሜሪካን ላይፍ ግን ለእናንተ ህይወት አይደለም። ታይም ጠብቁ። ማን በምድር መኖር እንዳለበት የሚያውቀው እግዚአብሔር ብቻ ነው እንጂ ኤለን ማስክ አያውቅልንም ወይ የሱ ማሽን አያውቅልንም። እኛን ኤአይ አርጎ ሊጫወትብን ኤለን ማስክ አይችልም። አሜሪካ ይሄን ብታውቅ ጥሩ ነበር።